ዳኒ ከተደበቀበት እንግዲህ ሴት ጋር መጣ። ጽጌ እያበደች ትገኛለች። አብርሽና ሩታ የት ጠፉ ለምትሉ እንግዲህ ይህን የመሳሰለ ትዕይንቶች አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈሪሃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እሺ አበረታቱኝ። ዛሬ እንግዲህ ዳኒ ጠፍቷል፣ ወጣ ከቤት ብለው እንግዲህ እስካሁን ድረስ እያወሩን ወይስ ደግሞ ቪዲዮ ሰርተው ነበር። ዛሬ ግን እንግዲህ ከሴት ጋር ከች በኮረኮንች እያለ መጥቷል ማለት ነው። አንድ ይዘው መጥቷል። እንደ አያልቅባቸው፣ እኔ እኮ አያልቅባቸውም። ሴቶቹ ግን ከየት ነው የምትፈልቁት? ኧረ ተው። በሀገራችን ደግሞ በጣም ስናይ የነበረው ደግሞ አሁን በዱባይ ከየት ነው የምታመጧቸው? እኔ ግርም የሚለኝ ከየት ነው? ከሰማይ ነው ከምድር ነው የምታወጧቸው? ግን ይገርማል፣ ይገርማል። የእናንተስ እንደው እኔ እንጃ ምን እንደምላቸው አላውቅም። ዛሬ እንግዲህ ሴት ይዘው መጥቷል። ዳኒ ፍቅረኛ ትሁን ዘመድ ትሁን ምን አልታወቀችም። ጽጌን እንግዲህ እያንጨረጨራን ነው። ጽጌ እንግዲህ ተረጋጊ፣ ተረጋጊ። እንዴ በእንደዚህ እኮ ጨጓራ በሽተኛ ነው የምትሆኝው። እንዴ እስከ መቼ ነው ታንጨርጭረሽ በዳኒ ምክንያት? እንዴ ረጋ በይ። የረጋ ነገር ያው ጥሩ ነው መጨረሻው። እና የዛሬዋ ደግሞ እንግዲህ እኔ ከየት እንደመጣች አላውቅም። ዳኒ እንግዲህ ወደ ታይ እያየችው ነበረ። ከሰውነቷ አንጻር ራሱ እሱ ልጇ ነው የሚመስለው ጠገቧና እንግዲህ ያንከባከባት ጽጌን እያንጨረጨራት ነበር። ኧረ ተው ግን፣ ኧረ ተው ሴቶቹም፣ ኧረ ተው እናንተ። ቆይ አልቅባችሁ ከየት እያወጣቸው ነው ግን? ዳኒ እንግዲህ በሀገራችን ደግሞ ያ ሁሉ ድራማ አልቆ ደግሞ አሁን በዱባይ ጀመራችሁ። በጣም ነው የሚገርመው። እንግዲህ በርቱ በርቱ። ያው የሰው ልጅ እንግዲህ ፈጠራ እየፈጠረ ይሰራል። ምንም ማድረግ አይቻልም። ይሄ የስራ ጉዳይ ነው። አንዳንዶቻችሁ አትናደዱ። ጽጌን አይተዋትም። ያው ለስራ ነው፣ ስራ ነው፣ ሽቀላ ነው፣ ሽቀላ ነው ማለት ነው። በደንብ ይሸቅሉ። አሁን ደግሞ ወደ ሀገራችን መግቢያ ይሆናቸዋል እና ሸቅሉ፣ ሂዱበት። እኛ ምንም አንልም። እንግዲህ ከማየት ውጭ ምንም የምንለው ነገር የለም። ግን የሚገርመኝ ሴቶቹ ግን ከየት ነው የምታገኟቸው? ከየት ነው የምታወጧቸው? የኔም ግርም ነው የሚለኝና ስለዚህ ዛሬ እንግዲህ አንዷን ይዞ መጥቶ ፍቅረኛ አይናት ተዋወቂያት ጽጌን እያላት እያናደዳት፣ ጽጌ ራሷን መቆጣጠር አቁቷት ነበር። በጣም እየገፈተረችው እየመታችው ምናምን እየተበሳሳጨች ነበር። በጣም በቃ ተናዳው ማለት ነው። እንግዲህ ጽጌ አንቺን በዚህ ልክ መሆን የለብሽም። ወንድ ልጅ ድማ እንደዚህ ሲያይኮ በቃ የበለጠ ደግሞ እንትን ይላል። በቃ የሆነ ይሰማዋል። በቃ የሆነ ኩራት ነገር ይሰማዋል። እና አንቺም ቀብረር በይበት ማለት ነው። እንደዚህ ስትሆኚ አይወዱም ወንዶች በነገራችን ላይ እንደምንወዳቸው ምናምን ካወቁ ማለት ነው። ቀብረር ማለት ነው የሚያስፈልገው። ስለዚህ እና እንደዚህ መሆን የለባቸውም ማለት ነው። ሴቶች እንዴት ተረጋጉ። ምንድን ነው እና ገና ሴት ይዞ መጣ ብለው እንደዚህ መሆን ጥሩ አይደለም። ጥሩም አይመስለኝም። ጽጌ ተረጋጊ፣ ተረጋጊ። እና ያችኛዋ ደግሞ ቲና ነው ቲናዬ እየተባለ ነበር። ያው ቲና የምትባል ልጅ እንግዲህ ይዟት መጥቷል። ፍቅረኛ ሆነች ዘመዷ ነች የሚለውን ደግሞ በቅርብ ቀን የምንደርስበት ይሆናል። እኔ እንደምትመስለኝ ዘመድ ትመስለኛለች ማለት ነው። ሆን ብሎ ጽጌ ለማናደድ፣ ያው ጽጌን የማረጋት ነገር የለም ታውቁታላችሁ። ኢትዮጵያም ስንት ሲያረጋት ነበር። አሁን ደግሞ እንግዲህ በዱባይ እንዴ ቆይ ትደርሱበታላችሁ እኮ ወደ ሀገራችሁ ስትመለሱ ትደርሱበታላችሁ። እና ደግሞ በዱባይ በሰው ሀገር እንደዚህ መሆን ጥሩ ነው? ኧረ ተው፣ ጎረቤት ማትረብሹ። ይሄ መጫጫህ እኮ ጎረቤት ረብሻልና ጥሩ አይደለም። ስለዚህ ሀገራችን ስገቡ ያው እየሰራችሁ ነው እንግዲህ። ሴቶቹም አልቁም እናንተም አልቅባችሁ ቀጥሉበት። እንግዲህ ድራማው ደግሞ አሁን ቀጥሏል ማለት ነው። እንግዲህ እያለ ደግሞ ወደነ አብርሽ ወደነ ሩቲ ይሄዳል እያለ ማለት ነው። አሁን እንግዲህ በእነሱ ነው። መጀመሪያም እነሱ ናቸው በነገራችን ላይ የሚጀምሩት ይሄ ድራማ ማለት ነው። እነሱ ናቸው ከመጀመሪያ የሚጀምሩት፣ እስከ መጨረሻ ደግሞ ይሄዱበታል። እንግዲህ እስከ እነ ሩታ ጋር ይደርሳል። ያው ምንም ማድረግ አይቻልም። የስራ ጉዳይ ነው። አትንጫጩ፣ ተረጋጉ። የስራ ጉዳይ ነው። ምንም ማድረግ አይቻልም። የስራ ባህሪው ነው። እና ይሄን ይመስላል ውድ ተመልካቾቼ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ዳኒ እንግዲህ አንተም እንደዚህ ማድረግ ጥሩ አይደለም። ሴት መቀያየር ይሄ ፋሽን አይደለም። እውነት ለመናገር እኔ ሀቁን ሳወራ አንዷን ከአንዷ አንዷን ከአንዷ እንደ አብርሽ ይዘህ መቀመጥ ነው፣ ጽጌም ማለት ነው። ስለዚህ ሌላ ነገ ነገ ሌላዋን ተነገ ወዲያ ሌላዋን ይሄ እንጃ ባህላችንም
እኛ ማንነታችንን የሚገልጸው ነገር አይደለም። ስለዚህ አንተ እንደዚህ የምታደርገው ወይስ እንደዚህ የምትሰራው ቪዲዮ እኔ እንጃ ተገቢ ነው ወይስ ትክክል ነው ብዬ አላስብም ለራሴ። ምክንያቱም አንድ ሰው በአንድ ሴት ነው መርጋት ያለበት። እንደ እንትን እዛም ይሄ እንደ ዝንብ ምንድነው የሚባለው? እርጎ ዝንብ እንደሚባለው ጥልቅ ጥልቅ ማለት ጥሩ አይመስለኝም። ምንም ሆነ ምንም ያው ዞሮ ይሄ ድራማ ሽቀላ ነው። ግን ይሄ ድራማ ለትውልድ ምን ይዞ ይቀመጣል፣ ምንድነው የሚያስተምረው የሚለውንም ደግሞ ከጀርባ ማየት ነው ያለባችሁ። ብቻ እናንተ ስለሚታይ ብር ስለሚያስገኝ ብቻ ማየት የለባችሁም። ከጀርባው ምን ያስተምራል ይሄ ቪዲዮ ብላችሁ ማሰብ አለባችሁ። ምንድነው ሴት እንደ እንትን እንደ ባስቲካ ስሬ መቀያየር እና ይሄን ይመስላል የኔ መልእክት። እንግዲህ በምችሉ አቅም በቃ አንድ ሰው ላይ ረግታችሁ በስርዓቱ ብትሰሩ ደስ ይላል። ልክ እንደነ ሩታና እንደነ አብርሽ ማለት ነው። ዳኒ ግን ብዙ ጊዜ በቃ ከሁሉም ሴት ጋር ነው የምትታዩ፣ በሁሉም ሴት ጋር ነው የምትሰራው። ስራ ከሆነ ኦኬ፣ ግን እንደዚህ እንደ ቅናት ነገር እያረከ ጽጌን የምታናድዳት ከሆነ ግን ትክክል ነው ብዬ አላስብም። ይሄ ጥሩ አይደለም። የሰው ልጅ መገማመት ያኔ የአንዱን ልብ አንዱ እንትን መስበር ይሆናል እና ስለዚህ እንደዚህ አይነት ነገሮች በቃ ጥንቃቄ ብታደርጉ ነው የምለው። በተረፈ ቀጥሉበት። እንግዲህ ምንም ማድረግ አይቻልም። ሽቀላ የብር ነገር ነው። እሺ እና በርቱልኝ። እወዳችኋለሁ። ቻው ቻው።